15 ከ23 ባለው እንግዲህ የጳውሎስን ጸሎቶች እናያለን። ይሄ ሐዋርያው ጳውሎስ ከፍ ያለው አገልጋይ ምን አይነት ጸሎት ነው የሚጸልየው? የሱን ጸሎት ማወቅ አለብን። የሱን ጸሎት ማወቃችን የሱን ፈለግ እንድንከተል ወይም የሱን ሕይወት እንድንመስል ያደርገናል። በቁጥር 15 ላይ ጳውሎስ እንዲህ ይላል፣ ስለዚህ ነው ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለእናንተ እያመሰገንሁ ስጸልይ ስለእናንተ ማሳሰብን አልተውም ይላል እና የእነዚህ ሰዎች ሕይወት እጅግ በጣም የሚነካ ሕይወት ነው ያላቸው። በክርስቶስ ያላቸው እምነት፣ ቅዱሳንን ሁሉ ደግሞ የሚወዱበት ፍቅር ጳውሎስን በጣም አስገርሞታል። በዛ ምክንያት ስለነሱ ሁሉ ጊዜ እያመሰገነ ይጸልያል። እያመሰገነ ሲጸልይ ደግሞ የሚጸልየው ጸሎት አለ ለነሱ። አንደኛ የሱ ጸሎት ምንድን ነው? እስኪ ጳውሎስ እንዴት እንደሚጸልይ እንመልከት። ጳውሎስ እንግዲህ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስ አምላክ የሆነውን አብን እንዲያውቁ ይጸልያል። የሚገርመው ነገር ብዙዎቻችን በኢየሱስ ክርስቶስና በመንፈስ ቅዱስ አብን ለማወቅ ብዙዎቻችን ያለው እንጂ በአብ ላይ ያለው ትኩረታችን እጅግ በጣም እየወረደ ነው። ይህንን ጳውሎስም ደግሞ አትኩሮ ይናገራል። ምንድነው የሚለው? አብን ለማወቅ የጥበብና የመገለጥ መንፈስ ያስፈልጋቸዋል ይላል። የሚገርመው ነገር ወላጆቻችን ለማወቅ ጥበብና መገለጥ አያስፈልግም። በእኛ ፊት ስላሉ ዝም ብለን እንዲሁ እናውቃቸዋለን። ነገር ግን የእኛ አባት የሆነውን አብን ለማወቅ የጥበብ መንፈስ ያስፈልጋል፣ የመገለጥ መንፈስ ያስፈልጋል። ይሄ ነው የመጀመሪያ ጸሎት። ሁለተኛ ጸሎት ደግሞ የልቦና አይኖቻቸው ወይም የልብ አይኖቻቸው እንዲበራላቸው ይጸልያል። የልቦና አይኖቻቸው ወይም የልብ አይኖቻቸው በእንግሊዝኛ የመረዳት አይኖቻቸው ይላል። የመረዳት አይኖቻቸው ሲበራላቸው አንደኛ የመጥራቱን ተስፋ ያውቃሉ። ምንድን ነው የሚለው? ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ ቅዱሳን ለምን አይነት ተስፋ ነው ተጠሩት? ይህንን ተስፋ ብዙዎች አያውቁ። ብዙ አማኞች ስለማያውቁ ማንነትን የማይመጥን ኮሳሳ ምልልስ ነው የሚመላለሱት። ይህንን ደግሞ ብዙ አሕዛቦችም ስለማያውቁ ተስፋ አለ፣ በሰማይ ተስፋ ተዘጋጅቶላቸዋል፣ የእኛ ሕይወት ከዚህ ያለፈ ነው፣ ከምድር ያለፈ ሕይወት አለን ብለን ወንጌል ስንሰብክላቸው ይስቃሉ፣ ይቀልዳሉ፣ ያፈዛሉ። ጳውሎስ ግን ይህንን ተስፋ ለማወቅ የመረዳት አይን ወይም የልቦና አይን የግድ መብራት አለባቸው ይላል። የልቦና አይን የበራለት ሰው ለምን አይነት ተስፋ እንደተጠራ ያውቃል። በምድራዊ ነገር ባልሆኑት ነገር በሆኑትም ነገር አይናወጥም፣ አይጨነቅም። ሃሌሉያ፣ ስሙ ለዘላለም ብሩክ። ሁለተኛ የሚጸልየው ጸሎት ምንድነው? በቅዱሳን ዘንድ የርስት ክብር ባለጠግነት አለ። በእኛ ዘንድ እግዚአብሔር የሚወርሰው የበለጸገ ርስት አለ። እንዲህ ይላል፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ይላል። እግዚአብሔር የሚወርሰው ነገር አለ። ይሄንን ማወቅ አለብን። ጌታ ከነ ምን ይወርሳል? ጌታ ካንቺ ምንድነው የሚወርሰው? የበለጸገ ርስት አለ። ይሄንን እሱ የሚወርሰው ማወቅ አለብሽ። ይሄንን ለማወቅ የልቦና አይንሽ መብራት አለበት የግድ። ሶስተኛ ጳውሎስ የሚጸልየው ጸሎት ለምንድን ነው? የልቦና አይኖቻችን ሲበራልን ምንድነው የምናውቀው? የኃይሉን ታላቅነት እንረዳለን። የኃይሉን ታላቅነት እንዲህ ይላል፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። የኃይሉ ታላቅነት አለ። ይህንን ማወቅ አለብን። ይህንን የኃይሉን ታላቅነት ማናውቅ ከሆነ የችግርን ታላቅነት ነው የምንረዳው። የችግርን ታላቅነትን አክሱስን ዝቅ አድርገን ማየት የምንችለው የኃይሉን ታላቅነት ስንረዳ ነው። ይህ የኃይሉ ታላቅነት ምንድን ነው ያደረገው? አንደኛ ኢየሱስ ክርስቶስን ከሙታን አስነስቶታል። ክርስቶስን ከሙታን ሲያስነሳው ይላል። ክርስቶስን ከሙታን ሲያስነሳው ምንድን ነው ያደረገው? ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ አይደለም፣ ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ። ሃሌሉያ! አሁን ያለው ዓለም ሳይሆን ሊመጣ ያለው ዓለም አለ። ከዚህ ስም ሁሉ በላይ አድርጎታል ኢየሱስ ክርስቶስን። በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በኃይሉ ታላቅነት ኢየሱስ ክርስቶስን እግዚአብሔር በቀኙ አስቀምጦታል። በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ለኃይሉ ታላቅነት ያለው የብርታቱ ጉልበት ይታያል። ከፍ ያለ ኃይል አለው ማለት ነው። ያ ብቻ አይደለም፣ ሁሉንም ከእግሩ በታች አስገዛለት ይላል። ኢየሱስ ክርስቶስ በኃይሉ ታላቅነት ከፍ ሲል የትኛው ነገር ማለት ነው ስልጣናትን፣ አለቆችን፣ ገዦችን፣ ኃይላትን ከእግሩ በታች ነው ያደረገው። ከኢየሱስ ክርስቶስ እግር በታች ያልተረገጠውን ያልተገዛ ኃይል የለም። ያልተገዛ ስልጣን፣ አለቃ፣ ገዢ የለም። ሃሌሉያ! ያ ብቻ አይደለም። ኢየሱስ ክርስቶስ ምንድነው ያደረገው? ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ይሄ ከሰይጣን ኃይል በላይ የሆነው ኢየሱስ ክርስቶስ
የቤተክርስቲያን ዋና ሄድ ነው፣ ዋና መሪ ነው፣ የቤተክርስቲያን ራስ ነው። ስለዚህ ቤተክርስቲያን የሚያስተዳድረው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን የሚያስተዳድረው ቤተክርስቲያን አሁን የሚያሳዝነው ነገር ሰይጣን ገብቶ እያናወጠ ነው። አጋንንቶች ብዙ ጊዜ የሚወጣው ከአማኞች ነው። ለምን? የቤተክርስቲያን ራስ የሆነው ኢየሱስ ክርስቶስን መሆኑን አማኞች ዘንግቶ ራሳቸው እየመሩ ነው። ኢየሱስ ክርስቶስ እንዲመራ እያደረጉ አይደለም። ያ ብቻ አይደለም፣ እርሷም አካሉና ሁሉ በሁሉ የሚሞላ የእርሱ ሙላቱ ናት። ቤተክርስቲያን የኢየሱስ ክርስቶስ አካል ናት። ይሄ ስጋ ለምሳሌ ለኔ አካል ነው። ለሴምስትሩ ቤተክርስቲያን የኢየሱስ ክርስቶስ አካሉ ናት። ያ ብቻ አይደለም፣ ሁሉም በሁሉ ይሞላታል። የእርሱ ሙላቱ ናት። ኢየሱስ ክርስቶስ ሞልቶ ነው ያለው በቤተክርስቲያን። አሁን ግን የአሁኑ ቤተክርስቲያን ኢየሱስ ክርስቶስ ሞልቶ ያላት አይነት አትመስልም። አጋንንት፣ ጥላቻ፣ አስመሳይነት፣ ዘረኝነት፣ ስጋዊነት የሞላባት ሆናለች። ምክንያቱም ምንድነው? ኢየሱስ ክርስቶስ ራስ ሆኖ እንዲመራ አልፈቀዱም። በቤቱ ኢየሱስ ክርስቶስ በቤቱ እንዲንቀሳቀስ አማኞች እያደረጉ አይደሉም። ስጋ የተንቀሳቀሰ ነው። ይሄ መንፈስ የተመታ ነው እና ጳውሎስ ይሄንን እንዲያውቁ ይጸልያል። ይሄንን ማወቅ ማንነታችን ማወቅ ነው። ይሄንን ካላወቅን የቤተክርስቲያንን ማንነት አናውቅም፣ የራሳችን ማንነትንም አናውቅም። ይሄንን ማንነትን ካለማወቃችን የተነሳ ያልተጠረንበት ህይወት እንኖራለን፣ የማይመጥነን ህይወት እንኖራለን። ይሄ እንግዲህ የጳውሎስ ጸሎት ነው። ይሄንን የጳውሎስ ጸሎት ካወቁ ሰዎች ይነቃሉ፣ የመረዳት አይኖቻቸው ይበራላቸዋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ወንድማችሁ አገልጋይ አሮን ጦና ይባላል ከኢንስፓይሪንግ ቲቺንግ። ወዳቸው ለተባረኩ። ሰብስክራይብ አድርጉ፣ ፎሎ ላይክ አድርጉ። ወዳቸው